50 ዓመት 20 ዓመት 30 40 ዓመት እስልምና ውስጥ ኑረናል። ምንም ግን እስልምና እያበረከቱን ያለው ነገር የለም ኢላ ማ ረሒመላህ። እሱ ግን 3 ዓመት ኑሮ በእስልምና ውስጥ ያ ረብ ሕያው አድርገኸኝ ወደ ዱንያ መልሰኸኝ፣ ተመልከቱ አሁንም በአንተ መንገድ መሞት ነው የምፈልገው ያ አላህ። ተመልከት ሰው ምናልባት ከሀገሩ አንድ ወር ከራቀ በኋላ ምናልባት ወደ ቤተሰቡ የሚመለስ ምናልባት ሚስት ልጆቹን ነው የሚናፍቀው አይደለ? እሱ ግን ሙቶ ተመልከት የመመለስ እድል ቢሰጠው አሁንም በአላህ መንገድ መሞትን የመረጠ ትውልድ ነው ያለፈው። እነሱ የፈለጉትን ጀነት እናንተም እየፈለግን ያለነው። ተግባራችን ግን የት ነው ያለው? ሁሌ ዋ ኢስላማ ይባላል። ሁሌ በሂጃብ ጉዳይ አቤቱታ ስሞታ ይቀርባል። እናንተ ባለንበት ዘመን አሁንም መብታችሁ አልተከበረም። እስከ መቼ ነው እየሄደ ያለው ይሄ ጉዳይ? ወንድሞቼ የእናንተ ሚና ምንድን ነው? ቢላሂ አለይኩም እየኖርን ያለነው ሁሉ ነገር በተመቻቸበት አልጋ ባልጋ በሆነበት እናንተ ዛሬ አስቡት። ኢማሙ ሲዩጢ ፊ ኪታብ አልኸሳኢስ በሚባል ኪታባቸው ውስጥ የሱሐባዎችን አደድ ቁጥር ሲያስቀምጡ የሚገርማችሁ ሐጀተል ወዳዕ ላይ የተሳተፉ የሱሐባ ቁጥር 124 ሺህ ነው እያሉ ያስቀምጣሉ። አንዳንዶቹ አህሉ ሲር እስከ 120 ሺህ ናቸው ይላሉ የሱሐባው ቁጥር። ያቺ ቁጥር ናት ግን ትልቅ ያኒ ትውልድ ቀርጸው ትልቅ ማጆሪቱን ቀይረውት እናንተ እስልምናን አቃብሎት ይሉት። እናንተ ዛሬ 2 ቢሊዮን 2 ነን ተመልከት። በቢሊዮን የምንቆጠር ሆነን ለእስልምና ግን ምንም እየሰራን አይደለም። አስቡት አላህም ከምን ፊአትን ቀሊላ እያለ ይገልጻል። ቁጥራቸው አንሶ ብዙ ትራስ የሰሩ ሰዎች እንዳለፉ ይናገራል። በቁጥር ብዛት አይደለም። ናም እናንተ ዛሬ ቁጥራችን ብዙ ነው እየሰራን ያለው ነገር ግን ምንም እየሰራን አይደለም። ኢላ ማ ረሒመላህ ሁሌ አጀንዳ ተቀባይና ሁሌ አጀንዳ ተመልከት። እንዲያውም እያስፈጸምንም አይደለም ኢላ ማ ረሒመላህ። ነገር ግን እስከ መቼ ወንድሞች እስከ መቼ ነው? ቢላሂ አለይኩም እናንተ ሚና ምንድን ነው? ሰይድና ዑመር ተመልሶ አይመጣም እኮ አይደል? ዑመር የመመለስ እድል ቢኖረውማ እንደዛ አይሆንም እኮ አይደል? ሰይድና ዑመር አይመጣም። እናንተ አህመድና ሙስጠፋ ባለንበት ወቅት ላይ ቢላሂ አለይኩም እስልምና እየተደፈረ ነው። ምን ትላለህ? ምን አድርገናል? ምን አላህ ዘንድ ምን መለሰው? ቢላሂ አለይኩም ዛሬ 24 ሰዓት ነው አላህ የሰጠህ 24 ሃወር 24 ሰዓት። ሌላው እኮ 25 26 አድርጎ ለአንተ 24 አላደረገውም ረብል ዓለሚን። ነገር ግን ከዚህ ከ24 ሰዓት ውስጥ ምን ያህል ነው ለዲን እየሰጠ ያለው? ምን ያህል ነው? ዛሬ ወጥተን እንገባለን። ነገር ግን ለዚህ ዲን ምን ያህል ነው እየሰጠን ያለ ነው? አስቡት። ያ ትውልድ እኮ ወላሂ ያ ረሱላላህ እኔ አሁን ብሞት የት ነው ቦታ የሚል ትውልድ ነው ያለው። እኔ